ከዚህ በፊት እንዳልኳችሁ ጦርነቶች ኤክስፔንሲቭ ናቸው ማለትም የአንድ አመት ታክስ ብቻ በቂ አይደለም በጣም ትልልቅ ጦርነቶችን ፋይናንስ ለማድረግ ራስን ለመከላከል ኦር ግዛትን ለማስፋፋት ሊሆን ይችላል ማለት ነው እንግዲህ በዛ ጊዜ የነበሩ ነገስታቶች አዲስ የፋይናንሻል ኢኖቬሽን ያስፈልጋቸው ነበረ ማለት ነው የጋቨርንመንት ቦንድ ኢንትሮዲዩስ የተደረገው እንግዲህ በዛ አይነት መልኩ ነው ጋቨርንመንት ቦንድ ከዚህ በፊት ሲባል ሰምታችሁ ከሆነ ሌላ ምንም ታምር የለውም ብድር ነው በቃ ጋቨርንመንት ይሄን ያህል ብድር ለዚህ ይሄን ያህል ጊዜ አበድሩኝ ይሄን ያህል ኢንትረስት መልሳለሁ የሚል it's just a promise to pay ያ ጋቨርንመንት ኢሹ ሲያደርገው we call that basically government bond ማለት ነው በ1694 የእንግሊዝ ፈረንሳይ ጋር የነበራትን ጦርነት ፋይናንስ ለማድረግ የቢኦኢ ይመሰረታል ማለት ነው የባንክ ኦፍ ኢንግላንድ አሁን ላይ የእንግሊዝ ሴንትራል ባንክ ብለን ሪፈር የምናደርገው ነው ቴሌግራም ቻናሎችንም ለምሳሌ BOE ምናምን ሜንሽን ሳረቅ ይሄንን ኢንስቲትዩሽን ነው ማለት ነው basically ይሄ ኢንስቲትዩሽን ለሚያወጣው 1 ፓውንድ ኖት ኢኩዊቫለንት የሆነ ወርቅ ሪዘርቭ ውስጥ ማስቀመጥ ግን ነበረበት ማለት ነው ምክንያቱም በዛ ወቅት እንግዲህ ኤቭሪዋን አምኖ ከረንሲዋን እቺ ፔፐሯን ትሬድ የሚያደርገው ወርቅ ስላለ ነው ምክንያቱም at any point አንድ ሰው ያንን ከረንሲ ወይም ፓውንዷን ሌተሯን ሊሆን ይችላል ይዞ ሄዶ ከሴንትራል ባንኩ ገንዘብ መቀበል ይችላል or from any bank ወርቅ መቀበል ይችላል gold reserve 1 to 1 ነበር ማለት ነው ስለዚህ 100 ፓውንድ ካለ 100 ፓውንድ የሚያወጣው ወርቅ ማግኘት ይቻል ነበር ማለት ነው now ይሄ obviously from time to time የነበረው 1 to 1 ratio degrade ያደረገ የቀነሰ ነው የመጣው ምን እንደቀነሱት አብረን እናያለን ሌላኛው አሜሪካ እንግዲህ የእንግሊዝ ግዛት ውስጥ ነበረች ዋንስ ግን ራሷን ነፃ ካወጣች በኋላ በአሜሪካ ውስጥ በጣም ብዙ አይነት የፋይናንሻል ስትራክቸሮች የፋይናንሻል ውጣውረድ ነበሩ ማለት ነው ስለዚህ በጣም ብዙ አይነት ከረንሲዎች ፔፐር ኖቶች ክሬት ተደርገው ኢንፍሌሽን ተፈጥሮ ሃይፐር ኢንፍሌሽን ተፈጥሮ ፌል አድርገው ብዙ ጣጣ ውስጥ ገብተው ነበረ ማለት ነው ለዚህም ኢሹ ሲባል እንግዲህ የአሜሪካ ፋውንዲንግ ፋደርስ ወይ እንግዲህ አሜሪካን ከመሰረቷት ሰዎች መካከል የነበሩት እንግዲህ ስትሮንግሊ አርጊው ከሚያደርጉት ነገር መካከል ምንድን ነበር አሜሪካ ውስጥ በምንም አይነት ሴንትራል ባንክ መመስረት የለበትም ብለው ነበር የሚያስቡት ማለት ነው ምክንያቱም ይሄ ሴንትራል ባንክ ገንዘብን የማተም ወይም ችን ከረንሲ ኖት የምንላትን ነገር ለማተም ለአንድ ኢንስቲትዩሽን ፓወሩን ከሰጠ ነው ያንን ፓወር አቢዩዝ ያደርጉታልና አቢዩዝ መደረጉ ወደ ሃይፐር ኢንፍሌሽን እና ወደ ኢንፍሌሽን ይዳረጋል ይሄ obviously ኢኮኖሚካል ኢቨንቶችን ይፈጥራል ማለትም just up and downዎች bear and bull market የምንላቸው ነገር ይፈጥራል ስለዚህ ስቴብል የሆነ ኢኮኖሚ አይኖረንም ብለው ስለሚያስቡ strongly against central bank formation ነበሩ ማለት ነው ያም ሆነ ይህ ግን እንግዲህ በ1913 አሜሪካ ውስጥ ሴንትራል ባንክ ተቋቁሟል ማለት ነው which we call the Federal Reserve አሁን ላይ በተለያየ ዜናዎች ላይ FOMC ሲባል እኔም ምሰራቸው ቲክቶክ ቪዲዮዎች ላይ ሆነ ቴሌግራም ላይ ፖስት ማድረጋቸው ኒውስ ኢቨንቶች FOMC ወይም ለፌድ ብዬ ሪፈር ማድረጋው ይሄንን ኢንስቲትዩሽን ነው ይሄ ኢንስቲትዩሽን ምንድነው ሮሉ ካለን ሮሉ የተመሰረተበት ዋነኛው ምክንያት ምንድነው አንደኛ የሀገሪቷን የከረንሲ ሰፕላይ የኖት የዶላር ኢሹ የምትደረጓን የዶላር ኖት ኮንትሮል ለማድረግ ሰፕላዩን አንድ obviously ይሄንን ለማድረግ ደግሞ የሚጠቀምባቸው የተለያዩ ቱሎች አሉ which we call interest rate ወይም የብድር ወለድ እነዚህ ነገሮች በደንብ በዲቴል የምናያቸው ነገሮች ይሆናሉ ማለት ነው ለአሁን ግን እነዚህ ሴንትራል ባንኮች መኖራቸው basically economical bust and boom cycle የምንላቸው ማለትም bull market then bear market የምንላቸው ነገር የሚፈጥሩት እነዚህ ነገሮች ናቸው ማለት ነው now እነዚህ ኢንስቲትዩሽኖች ካወቃችሁ የገንዘብ ስርዓቱ እንዴት ከወርቅ ሳንቲሞች ወደ ፔፐር ኖቶች እንዴት ኢቮልቭ እንዳደረገ አንደርስታንድ ካደረጋችሁ ከዚህ በኋላ አሁን ላለንበት የፋይናንሻል ሲቹዌሽን ማለትም የፋይናንሻል ሲስተም ሪስፖንሲብል የሆኑ የተለያዩ ኢኮኖሚካል ኢቨንቶች አሉ በጣም ትልልቅ ተርኒንግ ፖይንቶች ናቸው እነሱን እስቲ እንይ ይሄን ከመጀመራችን በፊት መርሳት የሌለባችሁ ነገር አሁንም ሪማይንድ ላድርጋችሁ እስከዚህ ድረስ ማለትም ስቲል 1910 ምናምኖቹ ማለት እንግዲህ የተወሰነ 100 ምናምን አመት በፊት ለያንዳንዱ ለሚኖረው የወረቀት ገንዘብ ማንንም ሰው ባንክ ሄዶ ወርቅ መጠየቅ ይችላል ኢንፋክት የድሮ ዶላሮችን ካያችሁ በዛ ጊዜ የነበሩትን በጎልድ ሪዲም ማድረግ እንደምትችሉ ኢቭን ከስር ተጽፎባቸዋል ማለት ነው ማለትም $100 ካላችሁ ከኤኒ ባንክ ሄዳችሁ $100 የሚያወጣ ወርቅ
መጠየቅ ትችላላችሁ። እነዚህ ወረቀቶች ጀስት የጎልድ ሪሲቶች ነበሩ ማለት ነው። ይሄ እንዳይሆን ካደረጉ ኢቨንቶች መካከል አንደኛው የመጀመሪያው